ሰላም ሴራ ነን። ዛሬ ሊሚትለስ የተሰኘ የሳይንስ ፊክሽን እና የልብ አንጠልጣይ ዘውግ ያለው ፊልም አብረን እናያለን። ይመቻችሁ። ኤዲ ሞራ ኒውዮርክ ውስጥ የሚኖር ታዋቂ ደራሲ መሆን የሚፈልግ ሰው ነው። ላለፉት በርካታ ወራት እየኖረ ያለው ከመጽሐፍ ውል ቅድመ ክፍያ ገንዘብና በሴት ጓደኛው የገንዘብ ድጎማ ነው። ትልቁ ችግር የመጽሐፉን አንድም ቃል መጻፍ አልጀመረም። ጽፎ የመሰረዝ አዙሪት ውስጥ ገብቶ እየታገለ ነው። ከሰዓት በኋላ መጠጥ እየጠጣ ካልሆነ አፓርታማው ሶፋ ላይ በመባከን ጊዜውን ያሳልፋል። የሴት ጓደኛው ሊንዲ ኤዲ ህይወቱን ለማስተካከል አቅም ስለሌለው ግንኙነታቸውን ለማቆም ትወስናለች። ኤዲ ህይወቱን ለማሻሻል ምንም እያደረገ ባለመሆኑና እርሷም ሁሌ እርሱን መንከባከብ ከባድ እንደሆነባት ትነግረዋለች። ኤዲ እንደሚወዳት ቢነግራትም እሷ ግን ትታው ትሄዳለች። ወደ ቤት እየሄደ ያለ መንገድ ላይ ቬርነን የተባለ ሰው ይጠራዋል። ቬርነን የኤዲ የቀድሞ ሚስት ወንድም ነው። ኤዲ ከኮሌጅ ፍቅረኛው ሜሊሳ ጋር የአጭር ጊዜ ጋብቻ ነበረው። ቬርነን የሜሊሳ እጽ አዘዋዋሪ ታናሽ ወንድም እንደነበር ያስታውሳል። ቬርነን ግን ያንን ስራ ማቆሙን ይናገራል። ገብተው እየተዝናኑ ስላሉበት ሁኔታ መጠያየቅ ጀመሩ። ሜሊሳ ዳግመኛ እንዳገባችና አሁን 2 ልጆች እንደወለደችም ይነግረዋል። ኤዲ ለመጻፍ ቢሞክርም እንደከበደው ይነግረዋል። ቬርነን ይህንን ሲመለከት ኤዲን ሊረዳው ያስባል። ትንሽዬ ኪኒን ሲሰጠው ኤዲ እጽ እንደሆነ ይገምትና እምቢ ይለዋል። ቬርነን ህጋዊ መድኃኒት እንደሆነና ተረጋግጦ በሚቀጥለው ዓመት ለሽያጭ እንደሚቀርብ ይነግረዋል። ቀደም ብሎ ያገኘውም የሚያመርተው ኤንዚቲ የሚባለው ኩባንያ ውስጥ ስለሚሰራ እንደሆነ ያስረዳዋል። ኤዲ ግን ምንም ሊያምነው አልቻለም። ሆኖም ግን ቬርነን መድኃኒቱ የአእምሮ ሴሎችን እንደሚያነቃቃና ሰዎች አእምሯቸውን 100% እንዲጠቀሙ እንደሚረዳ ይነግረዋል። ቬርነን አስቸኳይ የስልክ ጥሪ ሲደርሰው ለኤዲ ቢዝነስ ካርዱን ይሰጠውና ይወጣል። ኪኒኑን አልቀበልም ሲለው ቬርነን አንዱ ኪኒን $800 ቢሆንም በነፃ ይሰጠዋል። ወደ ቤት እየሄደ ያለ ኤዲ ስለ ህይወቱ ያስባል። ህይወቱ ከዚህ በላይ ሊበላሽ እንደማይችል በማሰብ የኤንዚቲውን መድኃኒት ይውጠዋል። ወደ ክፍሉ እየሄደ ያለ የአከራዩ ሚስት ታገኘውና የኪራይ ብሩን እንዲያስገባ ትጨቀጭቀዋለች። በቅርቡ ጎዳና ላይ እንደሚወጣም እየጮኸች ትነግረዋለች። በመድኃኒቱ ምክንያት ኤዲ ምንም ትኩረት ሊያደርግ አልቻለም። ትንሽ ግን አዙሮት መድኃኒቱ ይሰራል። የሴትዮዋ ቦርሳ ውስጥ የህግ መጽሐፍ ያያል። ኤዲ ሴትዮዋ ባትወደውም ሌላ ነገር እንዳስቸገራት ግን ገመተ። ስለ ህግ ትምህርቷ ሲጠይቃት ህግ እንደምትማር በማወቁ ተገረመች። ድሮ ኮሌጅ እያለ ዶርም ውስጥ ይህንን መጽሐፍ አንዴ አይቶት እንደነበር ያስታውሳል። የሚገርመው አሁን ያለፈ ህይወቱ ላይ ያነበበውን ያየውንና የሰማውን ሁሉ ያስታውሳል። ሌላ የተሻለ የህግ መጽሐፍ ይጠቁማትና አሳይመንቷን በተሻለ መልኩ እንዴት እንደምትሰራ አስተያየት ይሰጣታል። ሴትዮዋ በኤዲ ድንገተኛ የሆነ የህግና የፍርድ ቤት ዕውቀት ትገረማለች። ወደ ቤት ይገቡና አሳይመንቷ ላይ ይረዳታል። መጨረሻ ላይ ግንኙነት ያደርጋሉ። ድንገት ይሄ ሁሉ ዕውቀት እንዴት ሊኖረው እንደቻለ ኤዲ ግራ ገብቶታል። ይሄ ሁሉ ዕውቀት አእምሮ ውስጥ ተደብቆ ነበር። በፊት የነበረውን ዕውቀት በደንብ እንዲያስታውስና እንዲያሰላስለው መድኃኒቱ ረድቶታል። ተደብቀው የነበሩት ትውስታዎች ሁሉ መስመር ይዘው የተቀናጀ ሐሳብ ሆነው ተቀምጠውለታል። ከዚህ በፊት ያያቸውን ዘጋቢ ፊልሞች፣ የመጽሔት መጣጥፎች፣ ፊልሞች፣ ማስታወቂያዎች ሁሉ ምንም ሳይቀር ያስታውሳል። አፓርትመንት ውስጥ ይገባና ማጽዳት ይጀምራል። መጻፍም ይጀምራል። 90 ገጽ የሚያክል ጽሑፍ ባንዴ ይጨርሳል። መድኃኒቱ የላቀ ዕውቀት ብቻ ሳይሆን መነሳሳትም ጨምሮለታል። በማግስቱ ከእንቅልፉ ሲነሳ ደም ውስጥ ያለው መድኃኒት አልቋል። የጻፈውን ጽሑፍ ወደ አዘጋጇ ይወስዷል። አዘጋጇ በጥርጥር ቢሆንም ታነበዋለች። ኤዲ ቤት ሲደርስ አዘጋጇ የአድናቆት መልእክት ስልኩ ላይ አስቀምጣለታለች። ኤዲ ተጨማሪ መድኃኒት ለመውሰድ ወደ ቬርነን አፓርታማ ይሄዳል። ልክ እንደደረሰ ቬርነን ኤዲ ምን እንደፈለገ ይገባዋል። ምን እንዳጋጠመው ቢጠይቀውም ቬርነን ግን ከመመለስ ይቆጠባል። ከዚያም ስለ መድኃኒቱ ህጋዊነት የነገረው ነገር ውሸት እንደሆነ ይነግረዋል። ምንም ይሁን ግን ኤዲ አሁንም ተጨማሪ ይፈልጋል። ቬርነን ኤዲን ይልከዋል። ከዛም ኤዲ ዕቃ ገዛዝቶ ወደ አፓርታማው ሲመለስ በሩ ተከፍቷል። የቬርነን አፓርታማ እንደተዘረፈና ቬርነን ጭንቅላቱ ላይ በጥይት ተመቶ እንደሞተ ይመለከታል። ወደ ፖሊስ ይደውልና ሳይደርሱ በፊት ግን ኪኒኑን ማግኘት እንዳለበት ያስባል። እሽግ ኪኒን፣ የደንበኞች ዝርዝርና ገንዘብ ያገኛል። ፖሊስ ጣቢያ ውስጥ ኤዲ ቃለ መጠየቅ እየተደረገለት እያለ ሜሊሳ ስልክ ትደውላለች። ከፖሊሱ ጋር ተለያይተው ቤት ይገባና ሌላ ኪኒን ሲወስድ የፈጠራ ችሎታው ይጨምራል። በቬርነን ገንዘብም ፀጉሩን ተቆርጦ አዲስ ልብስ ይገዛል። መጽሐፉንም በ4 ቀን ውስጥ ይጨርሰዋል። በ3 ቀናት ውስጥ ፒያኖ መጫወት ይማራል። ማንኛውንም ቋንቋ በማዳመጥ ብቻ መማር እንደሚችልም ያስተውላል። ያለውንም ችሎታ ሰዎች እያዩ ያደንቁት ጀመር። ደፋር ይሆናል። አይናፋርነቱ ይጠፋል። ምንም ነገር ማሳካት እንደሚችል ይሰማዋል። ኤዲ ምን ማድረግ እንዳለበት ይገለጥለትና ወደ አክሲዮን ንግድ ዓለም ውስጥ ይገባል። ዎል ስትሪት ውስጥ የሚሰራ ኬቪን የሚባል ደላላ ያገኝና በሱ ምክንያት ኤዲ ወደ አክሲዮን ንግድ ዓለም ውስጥ ይገባል። ብዙ መጽሐፎችንም እያነበበ የገበያውን እንቅስቃሴ ይከታተላል። በኪኒኑ እርዳታ በአንድ ቀን ውስጥ $2000 ያተርፋል።
በቀጣዩ ቀን $7500 ይደርሳል። ኤዲ ለበለጠ እድገት የበለጠ ካፒታል ይፈልግና ጄኔዲ ከተባለ አበዳሪ ብር ለመበደር ይወስናል። ጄናዲ ብድሩን ለኤዲ ለመስጠት ይወስናል። ነገር ግን ብሩን በጊዜ መመለስ እንዳለበትና ካልሆነ ግን ከባድ ነገር እንደሚያጋጥም ያስጠነቅቀዋል። ኤዲም ብሩን ይቀበላል። በማግስቱ ኤዲ ወደ ኬቨን ድርጅት ይሄድና አክሲዮን መግዛትና መሸጥ ይጀምራል። በ2 ሳምንት ውስጥ ለድርጅቱ $2 ሚሊዮን ያተርፍላቸዋል። ወሬው ይዛመትና ኬቨን አንድ የዌል ስትሪት ባለሀብት ሊያናግረው እንደሚፈልጉ ይነግረዋል። የዛን ቀን ምሽት ኤዲ ከሊንዲ ጋር እራት ይበላል። በህይወት ውስጥ እያደረጋቸው ስላሉ ጥሩ ነገሮችም ይነግራታል። ድንገት ነቅቶ ህይወቱን ለማስተካከል እንደወሰነ ይነግራታል። እራት ከበሉ በኋላ ወደ ሊንዲ ቤት ይሄዱና አብረው ይተኛሉ። በሚቀጥሉት 2 ቀናት ውስጥ ጥንዶቹ ፍቅራቸውን ያድሱና ብዙም ሳይቆይ ሊንዲ ከኤዲ ጋር አብራ መሆን እንደምትፈልግ ትነግረዋለች። እያወሩ እያለ ግን አንድ ሰው ከሩቅ ሲመለከተው ኤዲ ያያል። ምሽት ላይ ሰውየው እንዳለ ለማጣራት በመስኮት ሲያይ ግን ማንም የለም። ሊንዲ ወደ አልጋው እንዲመጣ ስትጠይቀው ኤዲ ያደናቅፈውና ድንገት ራሱን ኮሪደሩ ጋር ያገኘዋል። ኤዲ እንዴት እንደወጣ ምንም ትውስታ የለውም። ሊንዲ ትጠራውና ወደ ውስጥ ይገባል። በማግስቱ ኤዲና ባለሀብቱ የሚያደርጉት ስብሰባ ላይ ኬቨንም ይገኛል። ኤዲ ስብሰባቸው ጥሩ እንደሚሆን ተሰምቶታል። ካርል ቫን ሉን ከተባለ ከዎል ስትሪት ባለሀብት ጋር ማውራት ጀመሩ። የካርል ጓደኛ በኤዲ ፈጣን ስኬት ጥርጣሬ ቢገባውም ኤዲ ግን በጥያቄው በኩል አድርጎ በንግግሩ ካርልን ያስደምመዋል። ወደ ቤት ሲሄዱ ካርል ስላለው ኩባንያዎች የሚናገር ወረቀት ለኤዲ ሰጠው። ኤዲ አንብቦና መርምሮ ጥሩ እርምጃ የሚለው ምን እንደሆነ እንዲነግረው ጠየቀው። ኤዲም ካርል ከትልቅ ኩባንያ ጋር መጣመር እንዳለበት ይነግረዋል። ካርል በፍጥነቱ ይበልጥ ተደነቀ። ሌሎች መፍትሄዎችን አዘጋጅቶ በቀጣዩ ቀን እንዲመጣ ይቀጣጠራሉ። ኤዲም ተስማምቶ ከሊሞዚኑ ይወጣል። ግን ወደ ቤት ከመሄድ ይልቅ ብዙ ነገሮችን ለማጣራት ወደ ሌላ ቦታ መራመድ ይጀምራል። ሳያስበው ራሱን የተለያዩ የከተማው ክፍሎች ሄዶ ያገኘዋል። እንዴት ወደዚያ እንደመጣ ምንም ትዝታ የለውም። የተለያዩ ጭፈራ ቤቶችና ክለቦች ውስጥ ከተለያዩ ሴቶች ጋር ሆኖ ራሱን ያገኛል። ከአንዲት ሞዴል ጋር ሆቴል ውስጥ ይተኛል። ኤዲ ሳያውቅ ከዚህ በፊት ያየው እንግዳ ሰው ግን እየተከተለው ነበር። ከሆቴሉ ወጥቶ ወደ ባቡር ጣቢያው ሲሄድ ከዱርዬዎች ጋር ድብድብ ይጀምራል። ኪኒኑ በህይወቱ ያያቸውን አክሽን ፊልሞች፣ የድብድብ ትዕይንቶችና ዶክመንተሪዎችን እንዲያስታውስ ረዳውና ብቻውን ዱርዬዎቹን ማሸነፍ ቻለ። ጠዋት ላይ ላለፉት 18 ሰዓታት ምን እንደሆነ ምንም ሳያስታውስ ራሱን የብሮክሊን ድልድይ ላይ ያገኘው። ወደ ቤት ሄዶ ቢተኛም አላርሙ ሲጮህ ከካርል ጋር ስላለው ስብሰባ ያስታውሳል። ሌላ የመርሳት ችግር ውስጥ እንዳይገባ በመፍራት ኪኒኑን ላለመውሰድ ይወስናል። ካርል የላከለትን ሲመለከት ምንም ሊገባው አልቻለም። ኬቨን ይደውልና ይህን እድል ካሳለፈው ድጋሚ ሌላ እድል እንደማያገኝ ይነግረዋል። ኤዲ ምንም ኪኒን ሳይወስድ ስለሄደ በሚያስታውቅ መልኩ ትኩረቱ አንሷል፣ ፈዟል፣ መናገርም ከብዶታል። ካርል ኤዲ ትኩረት እንዳልሰጠው አስተውሎ ስለ ተፎካካሪው ቢዝነስማን ሃንክ አትውድ ጠየቀው። አትውድ ተራ ሰው እንደነበርና ድንገት በአክሲዮን ንግድ በልጽጎ አሁን የእርሱ ተፎካካሪ እንደሆነ ሲያስብ ካርል ግራ እንደገባው ይነግረዋል። በዚህ መሃል ኤዲ ትኩረቱ ካርል ላይ ሳይሆን ቴሌቪዥኑ ላይ ነበር። አብሯት የነበረችው ሴት ሆቴል ውስጥ ሞታ መገኘቷን የሚያሳይ ሪፖርት አየ። ኤዲ ትኩረቱን ሙሉ በሙሉ ስላጣ ይቅርታ ጠይቆ ይወጣል። ሰው ገድዬ ይሆን እንዴ ብሎ ሲያስብ ገና ጤንነት ያጣና ያስመልሷል። ወደ ቤት ሲሄድ ስለ ቬርነን ሞት ጥያቄ ልትጠይቀው ሜሊሳ ትደውላለች። እንዲገናኙ ሲጠይቃት እያመነታች ትስማማለች። ኤዲ ፓርክ ውስጥ ቁጭ ይልና የቬርነን ደንበኞች ጋር ስልክ ቁጥር እያየ መደወል ይጀምራል። የሚደውልላቸው ሰዎች ሁሉ ሞተዋል። ከባድ ራስ ምታት፣ ማስመለስና አንዳንዶቹ ኮማ ውስጥ ገብተው ነበር። በመጨረሻም ሁሉም ሞቱ። ሌላ ቁጥር ላይ ሲደውል ከኤዲ ጀርባ ያለው ሰውዬ ስልክ ይጠራል። ስልኩን አንስቶ ሲያናግረው ኤዲ ሲከታተለው የነበረው ሰው እንደሆነ ያስተውላል። ኤዲንና ሞዴሏን ወደ ሆቴል ሲገቡ የተከተላቸው ራሱ ሰው ነበር። ኤዲ መሮጥ ሲጀምር ሰውየው ይከተለዋል። በመንገዶቹ እየተሽሎከለከ ይሮጥና በመጨረሻ ታክሲ ይዝና ከሜሊሳ ጋር ወደ ተቀጣጠሩበት ቦታ ይሄዳል። ሜሊሳ የቬርነን ሞት እንዳላስገረማትና ኪኒኑን ወስዳው እንዳቆመችው ነገረችው። አእምሮን በውጥረት ማሰራት ወደ ዝለት እንደሚያስገባ ነገረችው። ለዚህ ነበር ፈርታ ኪኒኑን ያቆመችው። ድንገት ስታቆመው ትኩረቷንና ስራዋንም እንዳጣች ነገረችው። ከ2 ዓመታትም በኋላ ሳይድ ኢፌክቱ እንዳልተዋት አስረዳችው። ኤዲም መድኃኒቱን ድንገት ካቆመ ሊሞት ስለሚችል ቀስ በቀስ እየቀነሰ መጥቶ እንዲያቆም ትነግረዋለች። ኤዲ ወደ ቤት ሲሄድ ጄናዲን ያገኘዋል። ብሩንም እንዲመለስለት ይጠይቀዋል። ወደ ኤዲ አፓርታማ እየወጡ እያለ ኤዲ አንድ ኪኒን ይጥላል። ጄናዲ እጽ ስለመሰለው አንስቶ ይውጠዋል። ከዚያ ወደ ባንክ ይሄዱና ኤዲ ገንዘቡን ይመልስለታል። ጄናዲ በቅርቡ ሌላ ኪኒን ሊወስድ እንደሚመለስ ይነግረዋል። ኤዲ ወደ ሊንዳ ቢሮ ይሄድና ይወድቃል። ኤዲ ሁሉንም ነገር ይነግራታል።
ሊንዲ የኤዲ የብርታት ምንጭ ይገባትና ኪኒኑን ልታመጣለት ትስማማለች። ወደ ቤት ትሄድና የቀረውን ኪኒን ወስዳ ትወጣለች። አንድ ሰው ሲከታተላት ታይና ወደ ከተማው ፓርክ ሮጣ ሁለት ሰዎች እንዲረዷት ትለምናቸዋለች። ሁለቱንም በጩቤ ይወጋቸውና ማባረሩን ይቀጥላል። ሊንዲ ለኤዲ ስትደውልለት ካለችበት ሁኔታ እንድትወጣ እንዲረዳት ኪኒኑን እንድትውጥ ይመክራታል። መድኃኒቱን ውጣው መስራት ሲጀምር ከሰውየው ለማምለጥ ምን ማድረግ እንዳለባት ይገባታል። ወደ በረዶ መንሸራተቻው ሜዳ ትሄድና ሕፃን ልጅ ተሸክማ ስታሽከረክረው ጫማው የሰውየውን ፊት ይቆርጠዋል። ሰውየው ሲወድቅ ሊንዲ ታመልጣለች። በማግስቱ ሊንዲ ኪኒኑን ስትወስድ ሌላ ሰው መሆኗ እንዳሳሰባት ትናገራለች። ኤዲ በቂ ገንዘብ ካገኘ በኋላ ኪኒኑን መውሰድ እንደሚያቆም ቃል ይገባላታል። መንገድ ላይ ያለ ጄኔዲ ሲከታተለው ይመለከታል። ለኤዲም ተጨማሪ ኪኒን እንደሚፈልግ ይነግረዋል። ኤዲ ጄኔዲ ጭቅጭቁን እንደማያቆም ገባው። ስለዚህ ኤዲ ሁለት ጠባቂዎች ቀጠረ። ካርል ጋር ሄዶ ስላጠፋው ጥፋት ይቅርታ ይጠይቅና አሞትም እንደነበር ይናገራል። ካርል በኤዲ ይቅርታ ባይደሰትም በላከለት ትንበያዎች ግን እንደተደነቀ ይነግረዋል። ከዚያም ኤዲ በታሪክ ውስጥ ትልቁ የሚባለውን የካርልንና የሃንክን የውህደት ድለላ ይሰራል። ኤዲ በትክክል ከተኛ፣ ከጠጣና ከተመገበ፣ ከአልኮል ከራቀና የተወሰነ ኪኒን ብቻ ከወሰደ የሚጨልምበት ነገር እንደሚያቆም ደረሰበት። ኪኒኖቹን መደበቂያ ኪስ ያላቸው ሱፎች በትዕዛዝ ያሰራል። አንድ ቀማሚ አግኝቶ ኪኒኑን አስመስሎ እንዲሰራለትም ይጠይቀዋል። ምሳ እየበላ ያለ መርማሪ ፖሊሱን ያየዋል። መርማሪው ኤዲ ወንጀሉ በተፈጸመበት ቦታ ስለተገኘ አሁን የግድያው ተጠርጣሪ እንደሆነ ይነግረዋል። ኤዲ ኒውዮርክ ውስጥ አለ የሚባለውን ጠበቃ ብራንትን ይቀጥረዋል። ብራንት ፖሊሶቹ ያላቸው መረጃ በጣም ደካማ ነው በሚል ለጊዜው ነፃ ያወጣዋል። ካርልና ኤዲ ሲገናኙ የአትውድ ጤንነት እያሽቆለቆለ እንደመጣ ያሉ። ኤዲ አትውድ ገና 60 ዓመት እንዳልሞላው ይገልጻል። ኤዲ ወደ ሆቴል ክፍሉ ሲመለስ አንድ ሰው ገብቶ ኪኒኑን ፍለጋ ቤቱን እንደበረበረ ያያል። ደህንነቱ ያሳስበውና ከፍተኛ የጥበቃ ቴክኖሎጂ ያለው የቅንጦት አፓርታማ ይገዛል። ቆየት ብሎ ኤዲ ጄኔዲን ሲያገኘው አሁን የራሱ ጠባቂዎች አሉት። ጄኔዲ ኪኒኖቹን እየወሰደ እንደሆነ ኤዲ ይገምታል። 20 ኪኒኖች ካልሰጠው እንደሚያሳስረው ያስፈራረዋል። በማግስቱ ከአትውድ ጋር ውል የሚፈራረቡበት ቀን ስለሆነ አትውድ በማርፈዱ ካርል ተጨንቋል። የአትውድ ሚስት ሆስፒታል እንደሆነና በጣም ከባድ ህመም እንዳጋጠመው ትነግራቸዋለች። አትውድ ደህና ሲሆን እንደሚፈራረሙም ትነግራቸዋለች። ሲሸኟት ኤዲ ሲከታተለው የነበረው ሰው ሹፌሯ እንደሆነ ያስተውላል። ከሰዓት በኋላ ኤዲ ለምርመራ ወደ ፖሊስ ጣቢያ ይሄዳል። ጃኬቱን ያወልቅና ለብራንት ይሰጠዋል። ምርመራው ካለቀ በኋላ ብራንት ኤዲ ነፃ እንደሆነ ይነግረዋል። ከዚያ ብራንት የሱፍ ጃኬቱም እንደሚያምር አስተያየት ይሰጠዋል። ወደ ቢሮ ሲመለስ አትውድ ኮማ ውስጥ እንደገባ ይሰማል። ወደ መጸዳጃ ቤት ገብቶ ሌላ ኪኒን ሊወስድ ሲል የሚስጥር ኪሱ ባዶ ነው። ኪኒኑ ጠፍቷል። ወደ ካርል ሲሄድ እሽግ ዕቃ ተልኮለታል። ከፍቶ ሲመለከት የጠባቂዎቹ እጅ ውስጡ ይገኛል። በድንጋጤ ከካርል ቢሮ ይወጣና ወደ ቤት ይሄዳል። ስለ አትውድ ሁኔታ ዜና ሲሰማ ብራንት የአትውድም ጠበቃ እንደሆነ ይደርስበታል። ኪኒኑን ማን እንደወሰደው ይገባውና ይስቃል። ኤዲ ድንገት በሩ ሲደበደብ ሰማ። በካሜራው ሲመለከት ጄናዲ እና ጀሌዎቹ የብረት መቅረጫ ይዘው ውስጥ ለመግባት እየሞከሩ ነው። አጣብቂኝ ሲሆንበት ኤዲ ወደ ሰገነቱ ወጥቶ ለመዝለል ራሱን አዘጋጀ። ምናልባት አንድ እንኳን ኪኒን ቀርቶ ከሆነ ብሎ ራሱን ሲጠይቅ በአሮጌ ቆርቆሮ ዕቃ ውስጥ አንድ ትቶ እንደነበረ ያስታውሳል። ፈልጎ ያገኘውና ሊውጣው ሲል ጄኔዲ ከፍቶ ይገባና ኤዲም ቆርቆሮን ይጥለዋል። የጄኔዲ ጀሌዎች ኤዲን ይይዙትና ጄኔዲ የኪኒኑን የተሻለ አወሳሰድ ለኤዲ ያሳየዋል። ሟምቶ በመርፌ ሲወሰድ ኃይል እንደሚኖረውና ለረዥም ጊዜ እንደሚቆይ ይነግረዋል። ኤዲ አካባቢውን ሲቃኝ አንዱ ጠባቂ አንድ አይኑ እንደማያይ ያስተውላል። ሌላም ተጨማሪ ኪኒኖች እንዲሰጠው ጄኔዲ ኤዲን ለማሰቃየት የተለያዩ ቢላዎችና መሳሪያዎች ያወጣል። ጠባቂዎቹ ካዝናውን እየቆረጡ እያለ ኤዲ ጄኔዲን በደበቀው ቢላ ይወገዋል። ከትንሽ ትግል በኋላ ኤዲ ጄኔዲን ይገለዋል። ጄኔዲ እየደማ እያለ ኤዲ አጠገቡ ይተኛል። ጄኔዲ ኪኒኑን ደም ውስጥ ስለወሰደው ወደ ራሱ እንዲጋባ በማሰብ የጄኔዲን ደም ይጠጣል። ተሳካለት። አይምሮውም በኃይል መስራት ጀመረ። አንድ አይኑ የማያየው ጠባቂ እስከሚመጣ መሬት ላይ ተኛ። ጠባቂው ኤዲን ሲገለብጠው ኤዲ መርፌውን የማያየው አይኑ ላይ ይተፋዋል። ጠባቂው ይታወራል። ሌላው ጠባቂ ይመጣል። ኤዲ ግን ያመልጥና በቴሌቪዥን የጠባቂውን ጭንቅላት ይመታዋል። ኤዲ ሲሮጥ አንዱ ጠባቂ ይደርስበትና ያንቀዋል። ኤዲ ሲመታው የታወረው ጠባቂ በስህተት ሌላኛውን ጠባቂ ይተኩስበታል። የታወረው ጠባቂም ከመታወት ብሎ ሲተኩስ ኤዲ በፒያኖ ያጋጨዋል። በዚህ መሃል ሆስፒታል ውስጥ ሃንክ አትውድ ይሞታል። ኤዲ ወደ ሆስፒታሉ ይሄድና ሹፌሩ አጠገብ ተቀምጦ ኪኒኑን አግኝተውለትም አትውድ ለምን እንደሞተ ይጠይቀዋል። ከሹፌሩ ጋር ብራንትን ፈልገው ሲያገኙት ኪኒኑን ለአትውድ ከመስጠት ይልቅ ለራሱ እንዳስቀሩ ይደርሱበታል። ኪኒኑንም አገኙት። ከዓመታት በኋላ ኤዲ ከንቲባ ለመሆን እየተወዳደረ ነው።
የትልቅ ፋርማሲ ወኪል ቢሮ ውስጥ እየጠበቀው እንደሆነ ይነገረውና ይመጣል። ሰውየው ካርል እንደሆነ ሲያይ ተገረመ። ዎል ስትሪትን ትቶ የፋርማሲ ድርጅት ውስጥ እንደገባ ይነግረዋል። ካርል አሁን ስለ ኪኒኑ እንዳወቀና የእርሱ ድርጅት እንደሚያመርተውም ይነግረዋል። ካርል ኤዲ ለእርሱ መስራት ከጀመረ የኢኒዚቲ ኪኒን በቋሚነት እንደሚያቀርብለትም ይነግረዋል። ኤዲ ሳይስማማ ሲቀር ህገወጥ አምራቾቹ ስራ እንዳቆሙና ብቸኛው አምራች የእሱ ድርጅት እንደሆነ ይነግረዋል። ኤዲ ኪኒኑን መውሰድ እንዳቆመ ለካርል ነገረው። ከጥቂት ጊዜ በፊት መድኃኒቱን እንዳስተካከለውና ሳይድ ኢፌክቱም እንዲቆም እንዳደረገው ነገረው። ከዚያም ቀስ በቀስ መውሰድ አቆመ። ያለ መድኃኒቱም ብሩህ አእምሮ ሊኖረው እንደቻለም ነገረው። ያስተካከለው ኪኒን በቋሚነት የኤዲን የማሰብ ችሎታ እንደቀየረውና አሁን ያለ መድኃኒቱ እንኳን ጎበዝ እንደሆነ ይነግረዋል። ይህንንም ለማረጋገጥ ሹፌሩ ትኩረቱን ስላጣ አሁን መኪናው እንደሚገጭ ትንበያ ያደርጋል። ካርል ዞሮ ሲመለከት እንዳለው ይሆናል። ከዚያም ኤዲ የካርል ደረት ላይ እጁን አሳርፎ ብዙ የልብ ችግሮች እንዳሉበት ይነግረዋል። ካርል ለኤዲ ጨካኝ ጠላት እንደሚሆንበት ያስጠነቅቀዋል። ኤዲ ግን አልፈራም። ሁሌም ከእርሱ 50 እርምጃዎች ቀድሞት እንደሚገኝ ይነግረዋል። ልክ እንደዚህ አይነት ቪዲዮዎችን ለማየት ሰብስክራይብ አድርጉ፣ የደውሉንም በተን ተጫኑ። ቻናሉንም ለመርዳት ላይክ ማድረግ እንዳትረሱ። ስለተመለከታችሁን እናመሰግናለን።